አባዬ አባ እንዳትበላሽ አባ ነኝ እንዳትበላሽ ማን ነሽ እኔ ልጅ አንቺ ነሽ አንቺማ ከተበላሸሽ ቆየሽ እንዴ ምን አድርጌ ነው መበላሸው ዝጊ በየሰዓቱ እንግዛልኝ አንግዛልኝ ማለት ራሱ መበላሸት አይደል እንዴ አሁንም እኮ ምን ግዛ ነው ኧረ እባክሽ አንቺ ልጅ ድንገት ቀጥ እንዳልልብሽ እባክሽ ተይ አመነመንሽኝ እኮ ወይኔም እናትና አባቴ ጋር ልሂድ እንዴ እነሱ እኮ ሞተዋል አዎ ሞተዋል ልከተላቸው ካንቺ ቢያንስ ይሻላሉ አታልጎምጉም ይዛ እሺ ለሞኑ ምንድነው የምገዛው ፒሲ ሉሲ ከሙዚየም ታውጫት አልቦት አልኩሽ አይደለም አባዬ ፒሲ ኮምፒውተር ምን እንዴ ለስንተኛ ጊዜ አሁን በቀደም አይደል የገዛሁት አንቺ ልጅ እሱ ነገር ያተረፍሽ መሸጥ ጀመርሽ እንዴ ነው አንዴ ከጻፍሽበት በኋላ ያልቃል አንተ እኮ ነው እንዲቀንስልኝ እያልክ የማይረባ ነገር እየገዛህልኝ አሁን ግን አንዴ ብቻ ለመጨረሻ ጊዜ ቆንጅዬ ነገር ግዛልኝ አባዬ ለስቃይ ለመከራ የፈጠረኝ ፍጥረት እሺ ቆንጆ ነገር አው ኬት ነው የሚገዛው ከሳሚ ቴክ ማንኬክ ቴክ ሳሚ ቴክ ከ45000 ብር በጀት ላፕቶፕ ጀምሮ እስከ 2026 የመጨረሻ ምርት ኦምኒቡክ አልትራ 7 ድረስ እኛ ጋር ያገኛሉ ጌሚንግ ላፕቶፖች እኛ ጋር ማሳ በሏቸው መጥቶ ማጨድ ነው ተሸካሚኛ ያለን ኪሶን የማይጎዱ ከፍተኛ ጥራትና ጥንካሬ ያላቸውን ላፕቶፕ ኮምፒውተሮች ሳሚቴክ እንካቹ ያለ ነው አባ ስጠኛ ደፋር በማይ ፊት ድግስ ተደግሶ ኬክ ተቆርሶ ነው የሚሰጥሽ እሱንም እሁድ ነው የምትጠቀሙ እንዴ ማለት ከሰኞ እስከ ቅዳሜ እኔ ኦንላይን ማርኬት ጀምርበታለሁ አባዬ እና ከሳሚቴክ ገዝቼ እንዲህ እንደቀልድ ልሰጥሽ ነው ይሄ ኮምፒውተር ማለት እኮ ቅርስ ነው ዋ አባትነቴን እንዳልክድ አባዬ ላንቺ ነው ለማን ነው የሚለፋው አድራሻችን መገናኛ ከደራርቱ ህንጻ አጠገብ ሲቲ ሞል አንደኛ ላይ ያገኙናል በየቀኑ የሚገቡ አዳዲስ ዕቃዎችን የምንለቅበት የቴሌግራም ቻናላችንን ከስር አስቀምጬላችኋለሁ ይግቡና የፈለጉትን መርጠው ኮንታክት ያርጉ ሳሚቴክ ምን ትንሽ ታገሽኝ 5 አመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም ምንድነው ያልሽው 5 አመት አዎ ድፍን 5 አመት ማታገባኝ ከሆነ ቁርጡን ንገረኝ ማ እኔና አንቺ ነው 5 አመት ይሞላል እንዴ ልትከዱ አንቺ ስራ የለሽም እንዴ አላማ ምናምን የለሽም እንዴ ዞር በእጅ አማራጭ ፈልጊ ኢንጂነሪንግ አርክሽኝ እንዴ ምን ልትመረቂብኝ ነው ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ እሺ ከቴዲ ዩኒቨርሲቲ ቴዲ ቀልድ ነው እንዳያስከው አንቺ ነሽ እንጂ ቀልዱን የጀመርሽው የኔ ሴቷ ፍልፍሉ እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም እሺ አርጎት ነው ተግቼ መጸለይ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር ዛሬ ግን ተሰማው ዛሬ አየኝ ጎበኘኝ እኔ እጄን አንቺ ላይ አላነሳም ምክንያቱም ታማኝ የሆነች እኔ ማስፈልጋት አንድ ብርቱ ሴት እየጠበቀችኝ ነው እንዳንቺ 5 አመት አስተምሬ ማስመርቃት የት ነሽ አጥንቴ የት ነሽ ተማሪ እማ 5 አመት እንዴ አላመላትም እንዴ አይ ወንድሜ ተዘረጋ ተዘረጋ ይዲያም የሰውዬ እንደዚህ ሲዘረጋ ረጅም ነው እንዴ በቃችሁ አታልቅሱ በቃ እንግዲህ የሰው ዞሮ ከቤት ኖሮ ከመሬት ነው የሚባለው የሁላችንም የዘላለም ቤት 2 በ2 ናት በካሬ ስንት ማለት ነው ባሻ ድረስ አይዟችሁ አደንግጡ የተሳሳተ መረጃ እንዳያወራ ብዬ ምንስ ባወራ አንተ እንደሆነ ሞታል ብሞትስ በቤት ቀልድ የለም
ቤት ማለት እኮ የዘላለም ቅርስ ነው። እንዴት ነው ፎቶዬ? የሞትኩ መስላለሁ? አንደኛ ነው። ይኸውልህ ቆንጆ ፎቶ አንሳ፣ ቀበሬ እንዳታበላሽ። ጀለስ ምንም እንዳታስብ፣ አንተ ብቻ በሰላም አራይፒ። ስራውኛ ነው ተከፍሎናል። ስማ፣ አሁንም ማውራት ዋና ሞቲቬሽን ነች። ለታሪክ ይቀመጥ፣ ቅረጸኝ። ዛሬ ቀን ነው፣ ታዛዥ ነኝ። ቀጥል። በህይወት እያላችሁ ቤታችሁ 2 በ2 እንዲሆን አትፍቀዱ። 80 በ80 ቢሆን እኛ እምቢ ብለን ነው? ብሩ ኬት ይመጣል? እሱን እኮ ነው ምለው። በተመጣጣኝ ዋጋና በጊዜ በማስረከብ የአመቱ የዋንጫ ተሸላሚ የሆነው ቴምር ሪል ስቴት በካሬ ከ61750 ብር ጀምሮ ቅንጡ ቤቶችን ለሽያጭ አውጥቷል። ብሮ ከመሞት በፊት ሎኬሽኑን ወየ በለኛ። ፒያሳ፣ አያት፣ ተክለ ሃይማኖት እንዲሁም ጋርመንት ለተወሰነ ጊዜ የሚቆይ 100% የሚከፍል 35% ቅናሽ፣ 40% ለሚከፍል ደግሞ 20% ቅናሽ ተደርጓል። ይሄ ተጨማሪ ክፍያና ወለድ የለም። ትቆያለህ ወይስ እንሸኝ? ይሄን መረጃ ሳልሰጣችሁ ባል ትውልድ ይቅር አይለኝ። በሉ መልካም ጊዜ ይሁንላችሁ ወደ እኔ እስክትመጡ። አንድ የረሳሁት ምን ብያለሁ? ቤት ዋና ነገር ነው። በገዛ ምላሴ ቀባሪ ልጣ። እስኪ ፈገግ። በእነዚህ ስልኮች ይደውሉ። ሂሳቤ ማን ጋር ነው? እኔን ከመረጥሽኝ ህይወትሽን ለአንዴና ለመጨረሻ ጊዜ ነው መቀየረው። እስኪ መጀመሪያ ራስን ከቀበሌ ቤት አላቅ። እኔን ከመረጥሽኝ እንደ እንቁላል ነው ተንከባክቤ ማኖርሽ። ኧረ በእናትህ ሲጀመር እንቁላል በስም እንጂ በልቶ አያውቅም። እኔን ከመረጥሽኝ የኔ ፍቅር የሸማቾች ዘይትና ስኳር ሰልፍ እኔ ነው የምጋፈጥልሽ። እስቲ ከቀበሌ ውጣ። አውት ኦፍ ዘ ቦክስ አስብ። ሰማለህ? ሴት ልጅ ከወንድ ልጅ 2 ነገር ትፈልጋለች። 1 ኢኮኖሚካል ፍሪደም፣ 2 ደህንነቷን የሚያስጠብቅላት። አንተን ደግሞ እንደማይ ለራስ ደህንነት ያስፈልጋል። አሁን ነው ያንቺን ደህንነት የሚያስጠብቅ። አሁን ዝም ብሎ ሲታይ እኮ ከባልነት ለሹገር ዳዲነት ይቀርባል። ድንገት ጭንሽ ስር ነው የሚሞተው። የእሱን መድኃኒት ከምትሰበስቢ እኔን በጊዜ ሰብስቢ። እኔ ለውድ ፍቅሬ ስል ሞት አልፈራም። ጃክ በይ። እኔ ሰምጬ አንቺን ሕያው ነው ማደርግሽ። እሺ በቃ እንደ ሞት አስቢውና ከኔ ጋር ሁኚ የኔ ሮዝ። ወይ ጃክ፣ በቃ እዚህ በላይ ምንም የምለው ነገር የለኝ። አንድ ነገር ግን ሳልነግርሽ መሄድ አልፈልግም። አንተ ፍቅሬ ምን ብልሃት ነው? እኔንም ሪስክ ትወስዳላችሁ። ለእናንተም ልንገራችሁ። እንግዲያውስ ጉዳችሁን ስሙ። መልቲ ቲያትር ዓለም ሲኒማ መታየት ጀመረ። አረ ተደጋገፉ። አባ እኔንም እያጥወለወለኝ ነው፣ ደግፈኝ። አለው መልቲ ቲያትር መታየት ጀምሯል። ማንም እንዳይቀር ጀመረ። መልቲ ኮሜዲ ቲያትራችን ሐምሌ 13 በዓለም ሲኒማ በደማቁ ይመረቃል። ሁላችሁም ተጋብዛችኋል። ውስን የቪአይፒ ቲኬቶች በ1,000 ብር አሉ። እነሱም በዚህ አካውንት መግዛት ትችላላችሁ። መደበኛው ቲኬት ደግሞ የዕለት ሁለት በዓለም ሲኒማ ይሸጣል። ሁላችሁም ተጋብዛችኋል። መቅረት በህግ ያስቀጣል። ለበለጠ መረጃ በእነዚህ ስልኮች ይደውሉ።